በእውነት እወድሻለሁ ማንጋሊና። አልወድህም ማንጋሊና አፈቅርሻለሁ። ሰሞኑን በሶሻል ሚዲያ የካሮት የሙዝ የተለያዩ አትክልቶች እንዲሁም የእንስሳቶች የተለያዩ አይነት ካራክተር ቪዲዮዎች ቫይራል እየሆኑ መጥተዋል። ታዲያ እኔም በዛሬው ቪዲዮ ይህንን ካራክተር ያለውን አኒሜሽን ቪዲዮ በስልኬ ብቻ ሰርቼዋለሁ። እንዴት እንደምትሰሩ በዛሬው ቪዲዮ አሳያችኋለሁ። ይህን የተመለከታችሁትን ቪዲዮ ከዜሮ እስከ መጨረሻው እንዴት እንደሰራሁት አብረን እንሰራለን ማለት ነው። አሁን ይህን ቪዲዮ በምትመለከቱበት ጊዜ ይህን ቻናል ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምለቃቸው ለእናንተ እጅግ አስፈላጊና ጠቃሚ የሆኑ ቪዲዮዎች ሲለቀቁ አይደርሷችሁም። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦንላይን ማድረግ የኔ ቤተሰብ መሆን ትችላላችሁ። እንዲሁም ይህን ቪዲዮ የግዴታ ላይክ ማድረግ አለባችሁ፣ ምክንያቱም ይጠቅማችኋል። ሁሉን በመጀመሪያ ቻት ጂፒቲ አፕሊኬሽን ያስፈልገናል። እኔ ቻት ጂፒቲን እንደ አሪፍ ስለምጠቀም ወይም በደንብ ስለሚያግዘኝ ቻት ጂፒቲያችንን እንከፍታለን። ከዛም ቻት ጂፒቲ ላይ ከገባን በኋላ እዚህ ላይ እንግዲህ አንድ ነገር እንጽፍለታለን። ሰላም ጄሚኒ ብለን ቀልዳችን ፕሮምፕት እንዲጽፍልን እናደርጋለን ማለት ነው። ወደ ጄሚናይ ላይ የምንሰራበት ማለት ነው። ስለዚህ ጋር መጻፊያው ላይ ፔስት አደርጋለሁ። እኔ እዚህ ላይ ለምሳሌ ሰላም በጄሚኒ የሙዝና የማንጎ ቪዲዮ ሊሰራ ነበር፣ አሪፍ አድርጎ እንዲሰራልኝ ፕሮምፕት ጻፍልኝ ብዬ ትምህርት ቤት ውስጥ አድርገ ብዬ ሙዝ እና የማንጎ ነው ማለት ነው። ሙዝ ወንድ ነው፣ ማንጎ ደግሞ ሴት ነች እና በሌላ ነገር እንዳትወስዱት። ከዛም ይህን ነገር እንግዲህ እንደዚህ እኔ ካራክተር ጽፌለታለሁ፣ ለካራክተሮች የሚያወሩትን ጽፌለታለሁ ቀልዱ ማለት ነው። ከዛ ይህን ሴንድ አደርግለታለሁ የሚባባሉትን ማለት ነው። ማንጎ የምትለውን በኋላ ተሰሙታላችሁ። ከዛም እሱም የመሳቅ ምልክት አድርጓል። ያው ስክሪፕቱን አንብቦት ቀልዱ ያስቃል ማለት ነው። እሺ ይሄንን በጄሚኒ ውስጥ በቀጥታ ኮፒ አድርገህ ለቪዲዮ ለመፍጠር መጠቀም ትችላለህ። በኮሜዲ ስታይል ትምህርት ቤት አካባቢና ተፈጥሯዊ የአማርኛ ድምጽ እንዲኖረው አድርጌዋለሁ ብሏል። እንደምታዩት ጽፎልኛል ማለት ነው። እኔ አምነዋለሁ። ዝም ብዬ እዚች ጋር ኮፒ አደርገዋለሁ። እንግዲህ እናንተ ከፈለጋችሁ እኔ እንደጻፍኩት እዚህ ላይ ሰላም በጄሚኒ ሙዝ የፈለጋችሁት ሙዝ ከሆነ ሙዝ፣ ማንጎ ከሆነ የምትፈልጓቸውን ካራክተሮች አድርጋችሁ ወይም ጅብ ወይ ምናምን ብላችሁ እንደዚህ ጦርነት ምናምን ካለ በአማርኛ መጻፍ በጣም ቀላል ነው። ለዚህ ነው ጄሚኒን ከመጠቀማችን በፊት ቻት ጂፒቲን የምወደው ለዚህ ነው ማለት ነው። ከዛም ይችን ኮፒ ካደረግን በኋላ ወደ ጄሚኒ አፕሊኬሽናችን እንሄዳለን። በነገራችን ላይ ከዚህ በፊት በጄሚኒ ሙዚቃ እንዴት እንደምትሰሩ በሰራሁላችሁ ቪዲዮ ጄሚኒ የሌላችሁ እንዲህ ጄሚኒ ማውረድ እንደምትችሉ ብዬ ከፈለጋችሁ ጻፉልኝ ኮሜንት ላይ ብዬ ነበር። የተወሰነ ኮሜንት አይቻለሁ እና በነገራችን ላይ ጄሚኒ የሌላችሁ እንዴት እንደምታወርዱ ሌላ ቪዲዮ እንሰራላችሁ። ከታች ኮሜንት ላይ ጄሚኒ እንዴት እናወርደው ብላችሁ ጻፉልኝ። በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ከዛ ደግሞ እናንተ ከፈለጋችሁ ጄሚኒ ከሌላችሁ ወደ ጉግል ክሮም አፕሊኬሽናችሁ ሄዳችሁ ጄሚኒ.com ብላችሁ ወይም ጄሚኒ ጉግል ብላችሁ ሰርች ብታደርጉ ይመጣላችኋል። በቀላሉ ዛሬ መስራት ትችላላችሁ። እኔ ጋር አፕሊኬሽኑ ስላለ ነው ማለት ነው። ጄሚኒ አፕሊኬሽናችንን እንከፍታለን ማለት ነው። ጄሚኒ አፕሊኬሽናችንን በዚህ መልኩ ይከፍትልናል። በዚህ መልኩ ከከፈተው በኋላ ጄሚኒያችን ዝች ጋር የፕላስ ምልክት አለች። እሷን አንዴ ክሊክ እናደርጋለን። እሷን ስንነካ እንግዲህ እዚህ ላይ ኢሜጅ፣ ሚውዚክ፣ ካንቫስ የተለያዩ ነገሮች አሉ ማለት ጋይዲንግ፣ ለርኒንግ የሚል ነገር አለ እዚች ላይ። ስለዚህ እኛ የምንፈልገው ቪዲዮ ነው ማለት ነው። ስለዚህ ቪዲዮ ለማድረግ እዚህ አካባቢ ቪዲዮ እንፈልጋለን ማለት ነው። እንግዲህ ጉግል ጄሚናይ ላይ ቪዲዮ መስሪያው ተዘግቷል ማለት ነው። ይህ ደግሞ ለእናንተ በጣም ጥሩ ነገር ነው ማለት ነው። ምክንያቱም አዲስ ነገር ትማሩበታላችሁ፣ ጥሩ ነገር አሳያችኋለሁ ማለት ነው። እንግዲህ በጉግል ፍሎው እንሰራዋለን ማለት ነው። ጉግል ፍሎው እንግዲህ በጣም ኢንተርናሽናል የሆነ ነገር ነው ማለት ነው። እንግዲህ የእነሱን አስመለክታችኋለሁ ማለት ነው። እንዴት እንደምትጠቀሙት በዛ ገብተን ቪዲዮአችን ጀነሬት እናደርጋለን ማለት ነው። እኔ ለእናንተ ይህን ሁሉ መስዋዕትነት እየከፈልኩ እናንተ ሰብስክራይብ ማድረጋችሁ ግን ግዴታ ነው ማለት ነው። ስለዚህ ወደ ስልካችን ላይ ወዳለ አንድ ቪፒኤን እንሄድና ቪፒኤን እናበራለን። ቪፒኤኑን ዩናይትድ ኪንግደም ነው የምናደርገው። እንግዲህ እሱን ቪፒኤን ለማግኘት በአንዱ ቪፒኤን ስልካችሁ ላይ ኦን ማድረግ ትችላላችሁ ማለት ነው። እኔ አሪፍ የምለው ቪፒኤን እኔ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ቴሌግራም ላይ ገብታችሁ አት ሀይሊ አይሳም ብላችሁ ሰርች ብታደርጉ ይህን ቻናል ታገኛላችሁ ማለት ነው። ሀይሊ አይሳም ላይ አሪፍ የሆነ ቪፒኤን አስቀምጬላችኋለሁ ማለት ነው። እኔ የምጠቀመው ማለት ነው። ከፈለጋችሁ እንዲሁ ፕሌይ ስቶር ላይ ደስ ያላችሁን ቪፒኤን ማውረድ ትችላላችሁ። ለአሪፍነቱ እኔ ቻናል ላይ ማውረድ ትችላላችሁ። ከዛም ወደ ቻት ጂፒቲያችሁ ትሄዱና የጉግል ፍሎውን ሊንክ ስጣኝ ትሉታላችሁ ማለት ነው። እኔ እንግዲህ ሊንኩን ንገሬ ብየዋለሁ። የጉግል ፍሎ ይህንን ክፈት ብሎ ትክክለኛው ሊንክ ሰጥቶኛል። የተለያዩ ሊንኮችን
ልታገኙ ትችላላችሁ። እንዲሁም መፈለጋችሁ ሊንክ እኔ ቴሌግራም ቻናል ላይ ያስቀምጥላችኋለሁ፣ ግን ቻት ጂፒቲን ብትጠይቁት ይሰጣችኋል ማለት ነው። ምክንያቱም ጉግል ክሮም ላይ ሄዳችሁ ቀጥታ ሊንኩን ብትጠይቁ ትክክለኛውን አታገኙትም ማለት ነው። እርግጠኛ መሆን ያለባችሁ ቪፒኤን ናችሁ በዩናይትድ ኪንግደም ወይም በውጭ ሀገራት መከፈት አለበት። እኔ ዩናይትድ ኪንግደምን ሰጀስት አደርጋችኋለሁ። ከዛም እችን እንነካታለን፣ ይህን ክፈት ብሎ የሰጠንን ማለት ነው። ከዛም እሱን ከነካም በኋላ እንደዚህ በዚህ መልኩ ያመጣልናል። ከላይ 3 ነጠብጣቡን ነክታችሁ ኦፕኒንግ ክሮም ማለት ትችላላችሁ ማለት ነው። ተውት፣ እኔ እዚህ ጋር መጠቀም እችላለሁ ማለት ነው። ከዛም እዚህ ላይ እንደዚህ ሲያመጣልኝ ሳይን አፕ እንድታደርጉ ከጠይቃችሁ ሳይን አፕ ታደርጋላችሁ። እንግዲህ 50 ቦነስ ሰብስክራይብ ሰጥቶኛል ማለት ነው። 50 በጣም ብዙ ቪዲዮ ይሰራል። ስለዚህ ይህንን ኒው ፕሮጀክት የምትለዋን አንድ የነካታለው። ከዛም እንደዚህ ያስገባኛል ማለት ነው ወደ መስሪያው። እንደዚህ ካስገባኝ በኋላ እንግዲህ እዚህ ላይ ታች ላይ ቪዲዮ የምትለዋን እንነካለን። እዚህ ላይ ኢሜጅ ከሆነ ኢሜጅ ያደርግባቸዋል። ስለዚህ ቪዲዮ የሚለው ላይ እናደርጋለን። እዚህ ላይ ሳይዙን 16:9 እና 9:16 አለ። 9:16 ላይ ካደረጋችሁት ለቲክቶክ ሳይዝ ያደርገዋል። ለቲክታክ ከሆነ የምትፈልጉት 9:16 ማድረግ ትችላላችሁ። 16:9 ካደረጋችሁት ደግሞ ለዩቲዩብ ያደርግላችኋል ማለት ነው። ልክ አሁን ቪዲዮ የምታዩበት ያለው ሳይዝ ማለት ነው። ከዛም እዚህ ላይ ኦምኒ ፍላሽ ላይ የተለያዩ ቪኦኤ 3.1 ምናምን ያደርጋችኋል። ኦምኒ ፍላሽን እናደርገዋለን፣ እዚሁ ላይ እናደርጋለን ማለት ነው። ከዛም እዚህ ላይ 10 ላይ እናደርገዋለን። ይህን ሰከንዱን 8 ሰከንድ ከሆነ 24 ክሬዲት ይወስዳል። 10 ሰከንድ ከሆነ 30 ይወስዳል ማለት ነው። እንግዲህ እነዚህ ኢሜይሎችን እየቀያየራችሁ ነው ማለት ነው። እኔ ትክክለኛው መረጃ ነው የምነግራችሁ። ቲክታክ ላይ የታችሁ ከሆነ ቪዲዮዎች ሲሰሩ የሆነ ፓርቱ ይቀያየራል። ለምሳሌ የሆነ ካሮት ነው እያለ ካሮት ኮፍያ ኑሮት አንዴ ደግሞ ጃኬት ኑሮት ምናምን ይሆናል። ምክንያቱም እንደዚህ ተደርጎ ነው የሚገጣጠመው ማለት ነው። ይችን 1 ኤክስ እናደርገዋለን። 2 ካደረጋችሁት 2 ይሰራባችኋል ማለት ነው። ስለዚህ 1 ኤክስ ላይ ታደርጋላችሁ። እነዚህን እርግጠኛ መሆን አለባችሁ ማለት ነው። ይሄን ካደረጋችሁ በኋላ እዚህ ላይ what do you want to create የሚል ነገር አለ። እዚህ ላይ ይሄንን መጻፊያ ቦታ ላይ ቀደም ያጻፍናትን ፕሮምፕት ፔስት እናደርጋታለን ማለት ነው። እዚህ ላይ የሚወራውን ምናምን በሙሉ ቅድም የጻፍነውን ፕሮምፕት እዚህ ላይ ከጻፍን በኋላ እዚች ላይ ሴንድ እናደርግለታለን ማለት ነው። ከዛም ጀነሬት ያደርጋል። ይህንን እንጠብቃለን ማለት ነው። ትንሽ ሰከንዶችን ቢፈጅ ነው፣ እንደ ኢንተርኔታችን ፍጥነት በእርግጥ ይወሰናል። ላይ እንደምትመለከቱት የኔ እየቆጠረ 8 9 እያለ እየቆጠረ ነው ማለት ነው። ይህንን ቻናል ሰብስክራይብ ካላደረጋችሁ እንደነገርኳችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምጠቅመው ጠቃሚ ቪዲዮ ለእናንተ ይጠቅማችኋል። ስለዚህ እሱ ቪዲዮ አይደርሳችሁም ሰብስክራይብ ካላደረጋችሁ። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱ ኦንላይን ማድረጋችሁ እንዳትረሱ። እኔ ደግሞ ላይክ በታደርጉ ቪዲዮ ለብዙ ሰው ተደራሽ እንዲሆን ስለሚረዳኝ ቪዲዮ ላይክ ማድረጋችሁ ግዴታ ነው። ኮሜንት ላይ እንዲሁም ኢንጌጅ አድርጉ። የምትፈልጉትን ነገር መጻፍ ትችላላችሁ ማለት ነው። በዛ መልኩ እንጠብቃለን። ይህንን እንደምታዩት ጀነሬት አድርጎታል ማለት ነው። ስለዚህ ቪዲዮውን እንከፍተዋለን ማለት ነው። ማንጋሊና አፈቅርሻለሁ። እኔ የምወደው ተማሪ ነው። እኔ እኮ 6ቱንም ክፍለ ጊዜ ተሸወድክ ነው። እኔ እኮ ላይብረሪ ስለሙለሎ መጠቅለያን ነው። በዚህ መልኩ ሰርቶልኛል ማለት ነው። ነገር ግን በደንብ አልተረዳኝም። ስለዚህ ወደ መለስና እንትን ላይ አሪፍ አድርጎ እንዲጽፍልኝ አደርጋለሁ ማለት ነው። ይህንን ከፈለጋችሁ ማንጋሊና ፓውዝ አድርጋችሁ ይህንን ዳውንሎድ ታደርጉታላችሁ። እዚህ ላይ የዳውንሎድ ምልክት አለ። እሱን ዳውንሎድ አድርጋችሁ እዚህ ላይ በኦሪጂናል ሳይዝ የሚለውን ታደርጉታላችሁ። ዳውንሎድ ያደርግላችኋል ማለት ነው። በዚህ መልኩ ቪዲዮአችሁን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እንዲሁም እኔ ቅድም ያጻፍኩት አንዳንድ ቋንቋዎችን የተሳሳተው ያጻፍኩት ፕሮምፕት ለጀሚናይ ስለሆነ ነው ማለት ነው። እንግዲህ በጉግል ፍሎ የምትሰሩት ትክክለኛው ይሄ ነው ማለት ነው። ብላክ ቦርዱ ላይ የተጻፈውን ነገር ተማሪዎችን በሙሉ ምርጥ አድርጎ ነው የሰራው። ስለዚህ ይህንን ነገር በትክክለኛ ፕሮምፕት እንዲጽፍላችሁ ከፈለጋችሁ ቻት ጂፒቲ ትሄዳላችሁ ተመልሳችሁ። ከዛም ፕሮምፕታችሁን ሴቭ ካረጋችሁለት በኋላ ይህንን ፕሮምፕት ለጀሚኒ ነበር የጻፍክልኝ ለጉግል ፍሎ አድርገው ብለን እንልክለታለን ማለት ነው። እሱ ላይም እንደምታዩት አዎ ጉግል ፍሎ ላይ በቀላሉ እንዲሰራ ከጀሚኒ ይልቅ ሾርት ባይ ሲኒማቲክ ፕሮምፕት የሚመቻ አዘጋጅቻለሁ ብሎ ይሄንን ፕሮምፕት ይጽፍላችኋል ማለት ነው። ይሄን ኮፒ አድርጋችሁ እንደነገርኳችሁ አሁን የጻፋችሁት ቦታ ላይ ሄዳችሁ ፕሮምፕቱን ታስገቡለታላችሁ። ረዘም አድርጎ ነው የጻፈው አጭር ቪዲዮ ቢሆንም እና በዛ መልኩ ቪዲዮአችሁን ጀነሬት ማድረግ ትችላላችሁ። ትክክለኛው ሌላ ቦታ የትም ቪዲዮ ልትሰሩት አትችሉም። ትክክለኛው መስሪያ ይህ ጉግል ፍሎ ነው ማለት ነው። ይህ ቪዲዮ እንደሚጠቅማችሁ እርግጠኛ ነኝ። ስለዚህ ላይክ ማድረጋችሁን
እንዳትረሱ። በሌላ ቪዲዮ እንገናኛለን።